ባካችሁ በሱባኤ መካከል አትቁጠሩ ስግደት። ሱባኤ ስትገቡ ስግደት አትቁጠሩ። መናፍስት ወደ ሰዎች በሶስት አይነት መንገድ ይገባሉ። አንድ ውስጣችን ያለውን ጣዖት ማፍረስ ካለብን የመጀመሪያው ጣዖት ምኞት ነው። የሰው ልጅ እጁ ላይ ያለ አንድ ትልቅ ቁልፍ አለ፣ እሱም እምነት ነው። ቁልፉ ደግሞ ጋኑ ደግሞ ተስፋ ነው። ከፍተን ስንገባ ደግሞ ፍቅርና ይሄ ከጠላት ጋር ነው። ከእግዚአብሔር ጋር ደግሞ ምን እናደርጋለን መሰላችሁ? አንተ ፍቅር የሆንክ አምላክ ታግሰኸኛል፣ አሁንም ደግሞ ሰላምህን ፍቅርህን በኔ ላይ አንግስ፣ መላእክትህን ላክልኝ፣ እናትህን ከጎኔ አድርግ። የእግዚአብሔር ቤተሰቦች አሜን። የእግዚአብሔር የአምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ደግሞ በነሐሴ ጾም ደግሞ እናገኛታለን። ከቤታችን ያሉትን አጽዋማት አብረን የምንጾምበት ጊዜ ብዙ ጊዜ አለን። ዛሬ ልነግራችሁ የፈለግኩት አንድ ጥሩ ነገር አለ። እሱም ጾሙ ከሚገባበት ቀን ጀምሮ ማለት ነው። እስቲ እኩል ሁላችንም በአንድ ላይ ሱባኤ እንግባ። ቀንና ሌሊት የሚፈራረቅብን ሀገራት ያለን ሰዎች አለን። አሜሪካን ሀገር፣ የተለያየ ቦታ በአውሮፓ በምን ያለን በሰዓታትና በቀን በ12 ሰዓት ልዩነት ወይም በ5 ሰዓት ልዩነት በ2 ሰዓት ልዩነት ምን ይለያያለን። ዋናው ጉዳይ እሱ አይደለም። ዋናው ትልቁ ጉዳይ በቤታችን ሆነን ሱባኤ ይዘን የምንጸልይበት የምንጾምበት እግዚአብሔርን የምንጠራበትና እባክህን ድረስልን የምንልበት ጥሩ የሆነ የሱባኤ ጊዜ ይኖረናል። በሱባኤው ላይ የምንጠቀምባቸው ነገሮች ምን እንደሆኑ ከዚህ በፊት ገልጫቸዋለሁ። አንደኛ የምንወዳቸውን ቤተሰቦቻችንን ክርስትና ስም በእጃችን ላይ ጽፈን መስገድ አለብን። ሁለተኛ በብርጭቆ ወይም በኩባያ ወይም በጆግ ውሃ አቅርበን ያንን ከጸለይንበት በኋላ መጠጣት፣ መታጠብ፣ ቤቱን መርጨት አለብን። ሶስተኛ በባዶ ሆዳችን ከሰኞ እስከ አርብ ባለው ቀን ውስጥ 3ቱን ቀን መርጠን ለምሳሌ ሰኞ፣ ማክሰኞ፣ ሮብ ወይም ደግሞ ሮብ፣ ሐሙስ፣ አርብ ወይም ደግሞ ሰኞ፣ ሮብ፣ አርብ አድርገን እየዘለልንም ያደረግን በቀን አንድ ጊዜ ብቻ የምንበላበት ልምምድ ሊኖረን ይገባል። ይሄ ልምምድ ጥቅሙ ምንድን ነው? አንዳንድ መናፍስቶች ምግብ ይወዳሉ፣ አንዳንድ መናፍስቶች ምቾት ይወዳሉ፣ አንዳንድ መናፍስቶች ጣፋጭ ነገር ይወዳሉ። ሱባኤ በምንገባበት ጊዜ ግን እነዚህን 3ቱን መናፍስቶች ወይም በተለያየ አይነት መንገድ የሚያጠቁንን ስጋችን ላይ ተቀምጠው እንቅልፍ የሚያሰኙን መናፍስቶች እንዋጋቸዋለን ማለት ነው። ለምሳሌ እንቅልፍ የሚለን መንፈስ በምንበላበት በምንጠጣበት ሰዓት የበለጠ ምቾት ያገኛል ማለት ነው። ሆድም ሲጠግብ ጭንቅላት ባዶ ይሆናል ስለሚባል ብዙ ጊዜ የምንበላቸው የምንጠጣቸው ነገሮች ከእግዚአብሔር ያርቃሉ እንጂ አያቀርቡም። በእርግጥ መብል በልተን ምግብ በልተን መጠጥ ጠጥተን ወደ እግዚአብሔር የምንቀርብበት የምንሄድበት ጊዜ አለ። ያ ማለት የሰው ልጅ ካልበላ ካልጠጣ አይንቀሳቀስም፣ የታወቀ ነው። ይህን የሚያክል ሰውነት የተሸከምነው በልተን ጠጥተን ነው። ግን ሁሉ ነገር በመጠን ይሁን የሚለው በደንብ ስራው እንዲሰራ ነው። በመጠንም ይሁን የሚለውን ደግሞ ጥሰን አልፈን የተወሰነ ጊዜ ደግሞ ትንሽ ስጋችንን ጎሰም የምናደርግበት የምንቀጣበት ጊዜ ያስፈልጋል ብዬ አስባለሁ። ለምሳሌ ይህንን ቪዲዮ የምትመለከቱ አብዛኞቻችሁ እድሜያችሁ ከ18 ዓመት ምናልባት ትንሹ እድሜ 18 ዓመት ብዬ ሊሆን ግን ከዛ በታች የሆኑ ልጆች ላይመለከቱት ይችላሉ ብዬ ስለማስብ ማለት ነው። እድሜያችሁ ከ18 ዓመት በላይ የሆናችሁ ሁሉ እስከ 70 እስከ 80 እድሜ እግዚአብሔር እስከሰጣችሁ ድረስ ያላችሁ ሰዎች እስቲ ዝም ብላችሁ ያሳለፋችሁትን ጊዜ ወደኋላ እዩት። ዓመት በዓል ሲመጣ እንበላለን፣ እንጠጣለን። አዲስ ዓመት ሲመጣ የተለያየ አይነት ምክንያት እየፈጠርን በላን፣ ጠጣን፣ ለበስን፣ አጌጥን፣ ጥሩ ነገሮችን ያደረግን፣ ተሽርሽር ሄድን፣ ፊልም፣ ሲኒማ፣ በቃ ራሳችንን ለማስደሰት ከጭንቀታችን ራሳችን ለማብረድ ብዙ ነገር ሞከርን። እስቲ አሁን ደግሞ ነፍሳችንን እናገልግላት። ግድ የላችሁ ትንሽ እንጎሳቆል።
ስጋን ጎስቆል ማድረግ ይጎዳል ብላችሁ የምታስቡ ሰዎች አዎ ይጎዳል። ስጋን ጎስቆል ማድረግ ግን ለነፍስ ይጠቅማታል። ስጋ ሲጎሳቆል ነፍስ ትፈረጥማለች። ምን መሰላችሁ? በስጋ ውስጥ የተደበቀ መንፈስ በስግደት በጾም በጸሎት ይወጣል። በስጋ ውስጥ የተደበቀ መንፈስ በተለይ በስግደት ይወጣል። አእምሯችን ውስጥ የተደበቀውንስ እንዴት እናውጣው? ልባችን ውስጥ የተደበቀውን፣ ህሊናችን ውስጥ የተደበቀውን፣ መንፈሳችንን የተቆጣጠረብን ነፍሳችንን የያዘውን አካል እንዴት የሚያዘው? ይሄ ደግሞ በእምነትና በተስፋ ነው የሚያዘው ማለት ነው። ስንሰግድ፣ ስንጾም፣ የተለያዩ ገዳማት ስንሄድ፣ ተራራ ስንወጣ ስንወርድ ስጋችን ነው የሚደክመው። ነፍሳችን ደግሞ የበለጠ ህይወት የሚሆናት ከትልቁ ከስጋው ደግሞ በፊት ከንስሐ በፊት ጾም፣ ጸሎት፣ ስግደት። አያችሁ፣ ዞረን ስጋችንን ማድከም ነው የሚጀምረው። ክርስቶስም ሲናገር ጌታ ሆይ አጋንንት ይወጡላችኋል ብለህን ነበረ፣ አጋንንትን በስምህ አወጣን፣ ይሄኛው ሰይጣን ግን አስቸገረን፣ ለምንድን ነው የማይወጣው? በስምህ ውጣ ስንለው እምቢ አለን አሉት ሐዋርያት የማርቆስ ወንጌል ላይ። ከዛ ምን አላቸው ክርስቶስ? ይህን ደጋግሜ ሁልጊዜ እናገራለሁ። ያለ ጾምና ያለ ጸሎት እንዲህ አይነቱ ሰይጣን ወይም እንዲህ አይነቱ ወገን አይወጣም አለ። ተመልከቱ፣ በኢየሱስ ስም ውጣ ሲባል ወይም ደግሞ በእግዚአብሔር ስም ውጣ ሲባል የማይወጣ የቅዱሳንን ስም ተጠርቶ አይደለም፣ የክርስቶስ ተጠርቶ አይደለም፣ እንደው በስንት መከራ የምናስወጣው መንፈስ አለ። ለምን ሲባል እምነታችንን የሚሸረሽር ተስፋችንን የሚያጨልም መንፈስ በውስጣችን ራሳችን ስላስተናገድን ነው። በባዕድ አምልኮ፣ በኃጢአታችን፣ በቡዳ በመበላት አጋንንት ውስጣችን ይገባል። ከዚህ በፊት ያስተማርኩት ትምህርት ላይ ታገኙት ይሆናል። የኔታቲው ላይ የሚያስተላልፍኩት መልእክት አለ። መናፍስት ወደ ሰዎች በሶስት አይነት መንገድ ይገባሉ። አንደኛ ከእናት ማህፀን በዛርነት ይገባል። ዛር ሆኖ ማለት ነው። ወይ ነጠላ ወይ ቡዳ ሆኖ ማለት ነው። ከተወለድን በኋላ ደግሞ ከሰው አይን በቡዳ መልክ ወይም በመተት ተልኮ ይገባል። ሶስተኛውና ደግሞ ዋናው ደግሞ ራሳችን ወደን ፈቅደን ያስገባ ነው። ሁለት አይነት መንገድ አለ። አንደኛው ለሀብት፣ ለንብረት፣ ለግርማ ሞገስ፣ ለምናምን፣ ለጥቅማ ጥቅም። ሁለተኛ ነገር ደግሞ ሳናቀው ስንበላ፣ ስንጠጣ፣ ሀሜት ስናማ፣ ስንሰክር፣ ስንጨፍር፣ ስንዘሙት የሰበሰብናቸው መናፍስቶች ደግሞ ለኛ ይገባሉ። እነዚህን እንግዲህ በሶስት አይነት መንገድ ወደ ስጋችን የጠራናቸው መናፍስቶች ወይም የገቡት መናፍስቶች እንዴት ነው የሚወጡት ሲባል የእግዚአብሔር ስም መጠራት አለበት። የእውነት በደንብ መጠራት አለበት። ምዕመናን፣ አንገታችን ላይ ያለው ማህተብ እስከ መቼ ድረስ ነው ጌጣው ነው የሚቀረው? የእጃችን መስቀልያ ምልክት አድርጎ ማማተብ እስከ መቼ ድረስ ነው ዝም ብሎ ተራ ሆኖ የሚቀረው? አባቶቻችን 318ቱ ሊቃውንት ይህንን ሕግና ስርዓት ያሰሩልን ለተራ ነገር ነው እንዴ? ለከንቱ ነው? ቃላት ለማጣመም ነው? እስቲ ሰይጣን በስማም ሲሉት 40 ክንድ ይርቃል የሚለውን ቃላት በአባቶቻችንና በእናቶቻችን ዘመን የነበረውን ኃይል ሲያስቡት፣ እነሱ ገና ሊያማትቡ እጃቸውን ሲያነሱ እኮ ደንብሮ የሚሄደው ደንግጦ የሚሄደው። እጃችንን አይደለም ልናማትብ ስናነሳ ቀርቶ መስቀልያ አድርገን አማትበን ጮኸን ብለን በስንት መከራ እንደውም ብለን እንኳን ይሄዳል። አሁን ካጠገባችን ስናማትብ አብሮ ያማትባል፣ ስንጸልይ አብሮ ይጸልያል፣ ስንቆም ቅዳሴ አብሮን ያዛጋል፣ አብሮን ይንጠራራል። በጣም የተላመደ መንፈስ ነው ያለው ከኛ ጋር። ለምን ቃሉን እንደዚህ ዘመን ያወቀ ትውልድ የለም። የእግዚአብሔርን ቃል እንደዚህ ዘመን ትውልድ በደንብ አድርጎ የሸመደደ የለም። በሞባይሉ የእግዚአብሔር ቃል አለ፣ በሞባይሉ መዝሙር አለ፣ በሞባይሉ ቅዳሴ አለ። ትምህርቱ ስብከቱ በሞባይሉ ነው። የስክሪን ልጆች ነን እኛ። ሁሉ ነገር ተሟልቶልናል። ቤተክርስቲያን ስንሄድ፣ ኮርስ ስንማር፣ ምንም አይነት ስብከት ስንማር፣ ካህናት እኛን ሲያናግሩን፣ ስብሰባ ሲኖር፣ ምንም ቤተክርስቲያን ውስጥ ምንም አይነት ነገር ይኖር ምቾት አለ። ግን እንዲህ በተመቸ ዘመን ውስጥ ሆነን አንድም ፍሬ ማፍራት አልቻልንም። ጠብ ያለ ነገር የለም። ከዋናዎቹ አገልጋዮች ጀምሮ እስከ ተራው ምዕመን ድረስ ሰንበትን ሽረን ቤተክርስቲያን ያነጽን የለን። ቅዳሜ አሁን ቀዳሚት ሰንበት ተሽራለች ብለን ስንናገር አልተሻረችም ለማለት ጥቅስ እንጠቅሳለን። አስተዳዳሪም ጭምር፣ ጸሐፊዎቹም ጭምር፣ ዲያቆናት፣ ካህናት፣ ሰንበት ተማሪዎች።
እንዲሁም ምእመናን ጋር ሰንበትን ሽራችሁ ሱቅ ከፈታችሁ፣ ሰንበትን ሽራችሁ መስሪያ ቤት ገባችሁ፣ የተለያዩ ቡቲክ ብዙ ነገር በቃ ቅዳሜና እሑድን ሽረን ገንዘብ አከማቸን፣ ግን ጠቀመን? እዚህ ግባ የሚባል ወይም ጠብ የሚል ነገር አለ? የእግዚአብሔርን ሕግ ሽረን እኮ ነው የምላችሁ። ካህናትም ራሳቸው ቤተክርስቲያንም ዲያቆናትም ሁሉም አስተዳዳሪዎች እስቲዋቸው አዲስ የሚታነጽ ቤተክርስቲያን ካለ በቅዳሜ ቀን አናጺዎቹ አይሰሩም? ግን አንዲት ቅጠል ስትቆረጥ በሰንበት ቀን አትቆረጥም ተብሎ ሕግና ቅጠል መቁረጥ ሰንበት መሻር አይደለም ብሎ ግን አንድ ሰው ቢነሳ ግን ወይም የሆነ ሰው ቢነሳ ግን ይህ ሰው መናፍቅ ነው ይባላል። እንደው መናፍቁ ማን ነው በአሁኑ ሰዓት? እኛ እኮ ነን መናፍቁ። አሁን እኮ ቤተክርስቲያን ውስጥ ያለ ነው እኮ መናፍቁ የሆነው። መናፍቅ ማለት ምን ማለት ነው? ተጠራጣሪ፣ ሙሉ እምነት የሌለው ጎዶሎ ማለት ነው። እንደዚህ ዘመን ትውልድ ጎዶሎ አለ እንዴ? ሁሉ ነገር ተሟልቶለት አእምሮ፣ እምነቱ፣ ሁሉ ነገሩ ጎዶሎ የሆነበት ምንም ሳይጎልበት የጎደለ ሃይማኖት እንደዚህ ዘመን ያማረባት ጊዜ አለ። ባለባበስ ታቦት በመሸኘት በዝማሬ በጧፍ በሁሉ ነገር ግን ይሄ ሁሉ ታይታ ሆነ። እናንተ የወጪቱን ወይም የማሰሮውን ውጭውን የምታጥቡ ውስጡን የማታጠሩ ትንኙን የምታጠሩ ግመሉን ግን የምትውጡ ብሎ ክርስቶስ የተናገረው ይህንን ነው። ህይወታችን ውስጥ ምንድን ነው የገባው? የገባው ምን እንደሆነ ታውቁታላችሁ። ባዕድ አምልኮ አይደለም። ህይወታችን ውስጥ የገባው ምንድን ነው? ምኞት ነው። መጀመሪያ ውስጣችን ያለውን ጣዖት ማፍረስ ካለብን የመጀመሪያው ጣዖት ምኞት ነው፣ ትልቁ ጣዖት። ከዛ በኋላ ዝም ብሎ የሚታየው የጨሌው አቴቴው እሱ ቀጥሎ ነው። ለምሳሌ ልጅሽን እጨርስብሻለሁ እገልብሻለሁ ብሎ ዛሩ ሲዝትብሽ ወይም ሲዝትባችሁ አባወራም ብዙ ጊዜ ይህን ማወራዎች ናቸው የሚያደርጉት። ይህንን ካላመለክሽ ይህንን ካላደረግሽ እገልሻለሁ አጠፋሻለሁ ብሎ ዛሩ ሲዝትብሽ ውይ ከሚገለኝ ከሚያጠፋኝ ልጆቼን ከሚገልብኝማ ላምልከው ብለን አይደል ያመለክ ነው። ይሄ የምን ምልክት ነው? ላለመሞት ወይም ደግሞ ልጆቻችን እንዳይሞቱብን ብለን ባዕድ አምልኮ ማምለክ ምን አይነት ዘመን ነው? በአባቶቻችን በእናቶቻችን ዘመን በሰማዕታት ዘመን እኮ ና አንገቴን ካቆረጠው ስትፈልግ ለምን አትሰነጣጥቀኝም? አንገቴ ላይ ያለው ክርክል አልበጠስም። ልጆች ጨርሳቸው ስለ እምነታቸው ሲሉ ይሞቱ የሚባሉበት ዘመን ነበር። ለአንበሳ የሚሰጡበት ለነብር ስቴዲየም ውስጥ ቅዱሳን እና ቅዱስ አግናጤዎስ ሙቶ ለአንበሳ እየተሰጡ ሲበሉ ሲቀረጣጠፉ የነበሩት እኮ ለእምነታቸው ሲሉ አይደለም እንዴ? ዛሬ ምን ሆነን ነው እንደው እውነት ለሽሮና ለበርበሬ መሶብ ውስጥ ላለው እንጀራ ቤት ውስጥ ላለው ጌጣጌጥ ለምን ለብሰው ለምን ጠጣው ጓጉተን ሳስተን ነው እውነት ዛሩን ያመለክ ነው? በዚህ ምድር ላይ ምን ያህል ዓመት ለመኖር ነው? ልጆችሽን እገልብሻለሁ እገልብሃለሁ አጠፋቸዋለሁ ካላመለካችሁ ብሎ ሲዝትባችሁ እንደዚህ እሱ ከሚገለን እናምልከው ብላችሁ ያመለካችሁት። ይኸው እናንተ ስታመልኩት ልጆቻችሁን በጨሌ ስትዳብሱ እንዲሆነን ቀረን። ሁላችንም ተበላሽተን ተንኮታኩተን ቀረን። የማያደርጉት ነገር የለም እኮ ባዕድ አምልኮ ለማምለክ የማይደረግን ስሙ ብዛቱ፣ የሚመለከው ዛር ብዛቱ እግዚአብሔርን ለማስቀናት ነው። ይህንን እኮ ማድረግ የነበረበት ሰይጣን ነበረ። አሁን ግን ሰው ነው እያደረገ ያለው። ሰይጣን በሰው ውስጥ ተደብቆ በተለይ በቤተ ክርስቲያናችን ውስጥም ሆነ ከቤተ ክርስቲያናችን ውጭ ያላችሁ ግን ሰይጣን መሆኑን ያወቃችሁ እንዲሁ ፈርታችሁት ያመለካችሁት ሰዎች እግዚአብሔር ምስክሬ ነው። ትንሽ ካልተቀጣችሁ እግዚአብሔር አይምራችሁ። ትንሽ መቀጣት ያስፈልጋል። ይበለኝ ብላችሁ መጀመሪያ ያለባችሁ ይበለኝ። አምልኬዋለሁ ባላመልከውም እናትና አባቴ አምልከውታል ይበለን። እነሱ አምልከውት እኛ ላይ መጥቶብናል። ምን እናድርግ እንግዲህ? ያለን አማራጭ ይኸው መጾም፣ መጸለይ፣ መስገድ ነው ብለን ቆርጠን መነሳት ነው ያለብን። ማተባችን ጌጥ ሆኖ መቅረት የለበትም። ጧፋችን፣ መስቀልያችን፣ ነጠላችን፣ ቤተክርስቲያን ውስጥ ያለው ስርዓት እንደው ዝም ብሎ ጌጥ ሆኖ ይቅር። ሰቆቃ ኤርምያስ ላይ የተናገረው እኮ ይህንን እኮ ለከንፈር መምጠጫና እንደው ሰዎች ሲያልፉ እንዲህ አይነት ከተማ ነበረች እንድትባል አድርጌ በቱሪስቶች እንድትጎበኝ ያደርጋታለሁ ያላትን ኢየሩሳሌምን ሆነን እንቅር። ሰቆቃ ኤርምያስ ምዕራፍ 1 ነበሩት። እስቲ የብዙዎች መሳለቂያና ከንፈር መምጠጫ ያደርጋታለሁ ያለው ተዋህዶን ይሆን እንዴ? ምናልባት እንዳይሆን በጣም እፈራለሁ። ምክንያቱም ብዙ ህዝብ መፍትሄ የሚፈልገው በአቋራጭ ነው። ዛሬ እምነት እኮ ፍሬ ነው። በቃ እያፈራን ነው።
ምንድን ያመንነው ስንል እግዚአብሔርን አምነነው ከሆነ እግዚአብሔር ሊደርስልን ይገባ ነበር። ስለዚህ ልባችን ውስጥ ማን ያለው ስንል ልባችን ውስጥ ያለው ምኞቶቻችን ናቸው። ምኞቶቻችን ደግሞ በአለባበሳችን ይታወቃል፣ በአነጋገራችን ይታወቃል፣ በቤታችን ጌጣጌጥ ይታወቃል። እሱን ተውት እናድርገው። እስቲ አሁን እንግባ ወደ ቤት። ሱባኤ ከእግዚአብሔር ጋር ያስታርቃል። ይቅር በለን ማለት ብቻ በቂ አይደለም። እግዚአብሔር ዋናውን በእኛ ውስጥ ያለውን ጠላት የሚያስወግድልን መጀመሪያ እግዚአብሔር ማን እንደሆነ ስናውቀው ነው። መሐሪ መሆኑን እናውቃለን፣ ቸር መሆኑን፣ ፍቅር መሆኑን እናውቃለን። እግዚአብሔር መቼ እንደሚደርስልን ግን አናውቅም። ምክንያቱም የእሱ ካላንደር ሌላ ነው፣ የእኛ ካላንደር ደግሞ ሌላ ነው። የእኛ ካላንደር አሁኑኑ አድነን ነው፣ አሁኑኑ መፍትሄ አምጣ ነው። እግዚአብሔር ደግሞ አይ አሁኑኑ አላመጣም፣ አሁን ካመጣሁኝ ነገ ታመልጡኛላችሁ ይላል። ትንሽ ስጋችሁን አንገላቱት፣ ትንሽ ስጋችሁ ላይ የተቀመጠውን ምቾት፣ ትንሽ ኮሌስትሮል የሚባል ነገር አለ አይደል? እንደ ስፖርት ሲሰራ በላብ መልክ የሚወጣ አሁን ደግሞ በእምነትም ደግሞ ስንመጣ ትንሽ ወደ እግዚአብሔር ክርስቶስ ራሱ እኮ ተናግሯል። ምን አለ መሰላችሁ? ወደ ፈተና እንዳትገቡ ትጉና ጸልዩ አለ። በዓለም ሳላችሁ መከራና ፈተና አለባችኋል። አሁን የኮንትራት እድሜ ነው የምንኖረው እዚህ ምድር ላይ፣ ዘላለም አንኖርም። ትን ብለውን ብንሞት አለቀ፣ በቃ ጨረስን እኮ አለቀች፣ በቃ ኮንትራቷ ጥለን መሄድ ነው። ስንሾፍረው የነበረውን ስጋ ትተን በነፍስ እንሄዳለን። በምጽአት ጊዜ፣ በክርስቶስ ምጽአት ጊዜ ደግሞ ስጋችን ከመሬት ተነስቶ ሄዱ፣ ነፍሳችንን ተዋህዱ፣ ወይ በግራ ወይ በቀኝ ወይ ደግሞ ወደ ሲኦል ወይ ወደ ገነት እንሆናለን። አለቀ በቃ። ትን ብለውን ሞተን እኮ ነው። መኪና ገጭቶንም ይሁን ምንም ሆነንም በምንም አይነት መንገድ ብቻ ሞትን። ከዛ በኋላ አለቀ በቃ። ምንም ማድረግ አንችልም፣ መመለስ አይቻልም። ስለዚህ እኛ እድለኞች ነን፣ ከሞቱት ይልቅ እኛ በጣም እድለኞች ነን። መመለሻ ጊዜ አለን፣ ግድ የላችሁም። ስለዚህ ወደ ዋናው ሀሳብ እንምጣ። ተመልሰናል ያላችሁ እግዚአብሔር እንኳን መለሰን። ሁላችን እንኳን ሱባኤን አሳወቀን። እጃችሁ ላይ ጎረቤታችሁ ጋር ክፉ ሴት ካለች ወይም ክፉ ወንድ ወይም ደግሞ በጣም ምቀኛ የሆነ ሰው ካለ እጃችሁ ላይ ስሙን ጻፉትና የመጀመሪያውን ቀን ሱባኤ ለምቀኞች እንግባላቸው። ለክፉዎች ለሰዎች ነው። ታዲያ ለምቀኛ ሰዎች ምንድነው የምናደርገው? ልቦና ስጠው፣ ተበቀለው አይደለም፣ ልቦና ስጠው ብለን በእጃችን ላይ ስንጽፍ ከሱ የመጣው መንፈስ በውስጣችን ካለ ይያዝልናል። የተመተተ መተትም ካለ ይያዝልናል። ሰውየው ላይ ያለውን መንፈስ ይያዝለታል። ሰዎች ነፃ ይወጣሉ፣ አጋንንት ይታሰራል። አይበቃም? አይሻልም? የሰው ጠላት የለንም ነው። እሺ፣ ሁለተኛ ደግሞ የታመመ ሰው ካለ ልጅሽ፣ ባልሽ ወይም ልጅህ፣ ሚስትህ፣ ወንድምህ፣ እናት አባትህ፣ በገጠርም ቤትም ቦታ ያላችሁ የታመመ ሰው ካለ ወይም አእምሮውን ያጣ የተጨነቀ ከባድ የሆነች በተለይ ነፍሰ ጡር ካለች መስገድ ስለማትችል ለእሷ ይሰገድላታል። ባሏ በደንብ አድርጎ ሊሰግድላት ይገባል። ነፍሰ ጡር ካለች አራስ እንኳን ችግር የለውም፣ ቀስ ብላ ትሰግዳለች። ነፍሰ ጡር ግን የሚሰግድላት ሰው ያስፈልጋታል። መጸለዩ ብቻ ላያዋጣት ይችላል። ከዛ እጅህ ላይ ጻፍ ታደርግና መስገድ ነው። አንድ ሞባይል ቀፎ ላይ 2 ሲም ካርድ እንደመክተት ማለት ነው። የአንተ ነፍስ ጋር መጣ የእሷ ነፍስ ወይም የአንቺ ነፍስ ጋር መጣ የእሱ ነፍስ ትደመራለች። አንቺ የምትጸልይለት ሰው የልጅሽም ሊሆን ይችላል። ነፍሳችን ሁልጊዜ በእግዚአብሔር ፊት ንቁ ናት። መጽሐፍ ቅዱስ እንዲህ ይላል፣ ስጋ ሁልጊዜ ደካማ ነው፣ ነፍስ ግን ሁልጊዜ ንቁ ናት ይላል የማርቆስ ወንጌል ላይ። ስጋ ሁልጊዜ ደካማ ነው፣ እንቅልፍ ይለዋል። ነፍስ ግን ንቁ ናት ይላል። ስለዚህ ነፍስ መጣ አብራ ከኛ ስጋ ጋር እንድትሰግድ የታመሙ ሰዎችን እንርዳቸው፣ የተጨነቁ ሰዎችን እንርዳቸው። ግድ የላችሁም። ሱባኤውን በአንድ ላይ እንግባ ሁላችን። የተመቻችሁ ተከታታይ 3 ቀን በቀን 1 ጊዜ መብላት አልችልም የምትሉ ከሆነ ደግሞ ሰኞ ሙሉ ቀን 1 ጊዜ ብቻ ትበላላችሁ። ሽምብራ ወይም ባቄላ በቅዱስ ዑራኤል ጸበል የተዘፈዘፈ። የቅዱስ ዑራኤል ጸበል ካላገኛችሁ በጆግ ውሃ ታቀርቡና መልካ ሩፋኤል ትጸልያላችሁ። ከዛ በኋላ በቅዱስ ዑራኤል ስም ትሉና እፍ ትሉበታላችሁ። ጸበል ሆነ ማለት ነው። እምነት አይደል ነው። ቁጥር 23 ገጠመኝ ላይ ያሉትን እናት እስቲ አስታውሷቸው። ቀበቶን አንስተው ምንድን ያደረጉት? ይህ ቀበቶ
መቁጠሪያ ይሁንልኝ ብዬ አምኛለሁ አሉ። ሲገርፉት ራሳቸውን ተያዘ። ባላቸውም ያንን ቀበቶ ሲያደርጉት መንፈሱ ተያዘ። ከዛ ደግሞ ቁጥር 25 ነው 26 ላይ ደግሞ ያለችዋን ሚስት ደግሞ ያዩት። ባሏ እየመጣ ሲደበድባት አምላኬ ሆይ ባሌ እየመጣ ሲመታኝ የባሌን ሙጢ ወይም የባሌን እጅ መቁጠሪያ አድርግልኝና እላይ ላይ ያሉት መናፍስቶች ይቀጡልኝ አለች። ሆነላት። ከዛ በኋላ ይህን ስትናገር ባልየው አልገርፍሽም አልመታሽም ያላት፣ አልነካሽም እኮ ነው ያላት። ለምን መቁጠሪያ ይሁንልኝ አለች። እባክህ ምታኝ፣ ይኸው እዚህ ጋር ምታኝ፣ በዚህ በኩል ምታኝ እያለች ስትሰጠዋለች ሰውነቷን። የእምነት ጉዳይ ነው። ስለዚህ ጸበሉን ውሃውን ጸበል የምናደርገው በእምነታችን ነው። አንዱ ይጮሃል፣ አንዱ አይጮህም። ጸበል ቦታ ሄደን ሁለቱም ግን መናፍስት አለባቸው። ምክንያቱም የእምነት ጉዳይ ነው። ከሱቅ ሃይላንድ ገዝቶ የሃይላንድ ውሃ ገዝቶ አምጥቶ የታሸገ ውሃ ገዝቶ አምጥቶ ይኸው ጠጪ ጸበል አምጣ ብለሽኛል ብሎ ለእህቱ ሲሰጣት አመሰግናለሁ ጸበል ስላመጣልኝ ብላ ተቀብላ ስትጠመቅ ከሽባነት የተፈወሰች ልጅ አለች። ከሱቅ እኮ ነው የገዛው። ሂድና ከሚካኤል ጸበል አምጣልኝ ብላው እሱ ከሚካኤል ድረስ ሄጄ ጸበል ከማመጣ በዛ ላይ ደግሞ ጫት እየቃምኩ ነው። ስለዚህ ጸበሉን ሄጄ ሳመጣ ጸበል ጫት እየቃምኩኝ መግባት ስለማልችል ከሱቅ ልግዛ ብሎ ከሱቅ ገዝቶ አምጥቶ ሰጣት። እሷ ግን ጸበል መስሏት ተጠመቀች። እምነቷ አዳናት። የእምነት ጉዳይ ነው። የሰው ልጅ እጁ ላይ ያለ አንድ ትልቅ ቁልፍ አለ። እሱም እምነት ነው። ቁልፉ ደግሞ ጋኑ ደግሞ ተስፋ ነው። ከፍተን ስንገባ ደግሞ ፍቅር እናገኘዋለን። ፍቅር የሚገኘው በእምነት ስንከፍት ነው። ማንም ሰውን ሊወድ የሚችለው ተስፋ አድርጎ ሲያፈቅር ነው። እምነት ግን ዋናው ወሳኝ ነገር ነው። በእምነት ልጆቻችን እናድናለን፣ ራሳችን እንድናለን። በእምነት ቤተክርስቲያን እንታደጋለን፣ መናፍቃን እናስወግዳለን። በእምነት ቤተክርስቲያን ውስጥ የገባውን ጠላት እናስወግዳለን። ከደብተራ የሚላክብንን ከጠንቋይ የሚላክብንን ኃይል እንደ ቅድስት ዮስቲና እንታደገዋለን። ስለዚህ በእጃችን ውስጥ የያዝነውን ቁልፍ ደብቀን ወደ ቤተ ክርስቲያን ስንሄድም ሆነ ወዴትም ስንሄድ ቁልፍ የጠፋብኝ አንበል። በእጃችን ውስጥ ነው ያለው። አንድ ሰው ቤቱን ከውስጥ በእጁ ቆልፎ ከውጭም ሊሆን ይችላል ቆልፎት ቁልፉን በእጁ ይዞት እባካችሁ ክፈቱና አስወጡኝ ብሎ ቢጮህ መሳቂያ ነው የሚሆነው። ቁልፉ እጁ ላይ ነው ያለው። አሁን እኛም እያደረግን ያለው ይሄንን ነው። መምህር ግርማን ካላገኘን አንድንም እሳቸው ማግኘት አለብን። በቃ የግድ እሳቸው መገኘት አለባቸው። እንደ እሳቸውም እኮ የተናገሩት ነገር አለ። መጀመሪያ ቃጥቅጡት፣ መጀመሪያ ስገዱ፣ ንስሐ ግቡ፣ ቁረቡ፣ ከዛ በኋላ መንፈሱ ይያዛል አሉ። በመሰረቱ አባታችን ይህንን መልእክት ያስተላለፉት መንፈሱ እንዲያዝ ብቻ አይደለም፣ በዚህ በኩል ወደ መዳን እንድንደርስ ነው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም አለ። በሌላ በኩል ስትሄዱ ደግሞ ከውሃና ከመንፈስ ያልተወለደ የዘላለም ሕይወት የለውም አለ። በብዙ ቦታ ላይ እንደዚህ ይናገራል። የሁሉንም ነገር ፍጹምነት እየተናገረ ነው። ግን ወደ ዋናው ሀሳብ ስንመጣ ወደዚህ ስመልሳችሁ እባካችሁ በ3 ቀን ውስጥ እግዚአብሔር መልስ ይመልስልኛል ብላችሁ በተስፋ ሱባኤውን ጀምሩት። በተስፋ እግዚአብሔር ያደርገዋል። ግድ የላችሁም። በወኔ እስከ መቼ ድረስ ነው ሃይማኖት የስራውን የማይሰራው? በተዋህዶ እምነት ውስጥ ሆኜ እስከ መቼ ድረስ ነው ያጋንንት መጫወቻ መሆነው? ለዚያውም ንጽሕት ቅድስት በሆነች ሃይማኖት፣ ለዚያውም ድንግል ማርያምን የመሰለች እናት እያለኝ፣ ለዚያውም ቅዱስ ሚካኤልን የመሰለ ጠባቂ፣ 7ቱ ሊቃነ መላእክትን የመሰለ ታዳጊ እያሉ፣ እግዚአብሔርን የመሰለ ፍቅር የሆነ አምላክ እያለኝ እንዴት በአጋንንት እጠቃለሁ ብላችሁ በወኔ ተነስታችሁ አጋንንትን ለመቀጥቀጥ ብቻ አይደለም እኮ ለመዳንም ጭምር ከስጋ ደዌ፣ ከካንሰር፣ ከተለያዩ ነገሮች፣ ከዲያሊሲስ፣ ከተለያዩ ከበሽታ በቃ ከጨጓራ፣ ከእውርነት ለመዳን ከነፍስ እውርነትም ከስጋ እውርነትም ከራስ ምታት ማይግሬን ከሚባሉ ነገሮች ከጭንቀት እንዴ ሃይማኖት እያለን እንውደቅ። እውነት እንደው አይቆጭም? አይጸጽትም? ስንት መምህራን አስተማሩ። ስንት መምህራን ትልልቅ መምህራኖች ከድሮ ከጥንት ጀምሮ እነ መምህር ተከስተ፣ እነ መምህር ዘላለም፣ እነ መምህር ዘበነ፣ እነ ምህረት አብ በማህበረ ቅዱሳን ውስጥ ያሉት በጣም ብዙ መምህራን ወንጌል አልሰበኩንም? ለምን ተጨነቅን ታዲያ? ለምንድን ነው ጠብ ያለ ነገር የጠፋው? ቆርጠን በወኔ ስላልተነሳን፣ በእምነት ስላልመጣን። ቁርጥ ውሳኔ የሚወስን ሰው ዲያብሎስን ገና ሲወስን ይጥለዋል። ገና ሲወስን
ማታ እንገናኝ ይለዋለሁ። አንዳንድ ጊዜ ሲያስቸግረኝ የሆነ ነገር ጥፋት ሲያጠፋ ወይም ላይ ሆኖ የሆነ ነገር ችግር ሊፈጥርብኝ ሲሞክር ማታ እንገናኝ፣ ቆይ ችግር የለውም ይለዋለሁ። ማታ ምን ላደርገው እንደምችል ስለሚያውቅ ሙሉ ቀን ሰውነቴ ሲያንቀጠቅጠኝ ይውላል። ግን ያ የሚያንቀጠቅጠኝ እኮ እኔ ፈርቼ አይደለም፣ እሱ ሲፈራ ነው። ስጋዬ ላይ ስለሆነ የተቀመጠው የእሱ ፍርሃት እኔ ላይ ይጋባብኛል። የሰውነቱ ፍርሃት የሰውነቱ መንቀጥቀጥ እኔ ላይ ፍርሃት ይጋባ። አንዳንድ ጊዜ እንጨነቃለን፣ ተኝተን እንቅልፍ በቃ ፍጥጥ ብለን እናድራለን። ይህ የሚሆነው መንፈሱ ነው፣ ራሱ ነው፣ ሲፈጥር ነው፣ ራሱ ሲጨነቅ ነው፣ እኛ ላይ ያጋባብናል። የታባክ ምን ችግር አለው? እንቅልፍ በወሰደኝ ጊዜ ይወስደኛል፣ አንተ ግን ትጨነቃታለህ፣ እስከ መቼ ድረስ ተደብቀህ ትኖራታለህ እንለዋለን። ይሄ ከጠላት ጋር ነው። ከእግዚአብሔር ጋር ደግሞ ምን እናደርጋለን መሰላችሁ? አንተ ፍቅር የሆንክ አምላክ ታግሰኸኛል፣ አሁንም ደግሞ ሰላምህን ፍቅርህን በእኔ ላይ አንግስ፣ መላእክትህን ላክልኝ፣ እናትህን ከጎኔ አድርግ እያልን በፍቅር እንደሚያደርግ ተስፋ አድርገን ከእግዚአብሔር ጋር ማውራት ነው። ለምንድን ነው እግዚአብሔርን አንቱ ማንለው? እሳቸው ብለን ማንጠራው ለምንድን ነው? እግዚአብሔርን በሽማግሌ ቋንቋ አንቱ እርሶ እግዚአብሔር ለምንድን ነው ማንለው? አንተ ማለት እኮ የማቅረብ የፍቅር እኮ የአባትነት ምልክት እኮ ነው። እሱ አባት ከሆነ እኛ ልጅ ነን ማለት ነው። ስለዚህ ያደርገዋል። አባት ለልጁ የሚያደርገውን ነገር በሙሉ ያደርጋል። እናንተ ጠይቃችሁኝ አለ፣ እኔ የማላደርገው ነገር ምን አለ? ኑ እንዋቀስ እኮ ይላል እኮ እግዚአብሔር። አሳ ለምኖኝ እንዴት እባብ እሰጠዋለሁ? ዳቦ ለምኖኝ እንዴት ድንጋይ እሰጠዋለሁ? ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ጠይቁ ታገኛላችኋል። በቃ መጠየቅ ነው። እስከ መቼ ድረስ መምህር አይምሯችንን አነቁት። በመጽሐፋቸው፣ በሲዲያቸው፣ በስብከታቸው ጉባኤ ላይ አጋንንትን በማስወጣት በየሀገሩ እየዞሩ አነቁን። ከዚህ በኋላ ምንድን ነው የምትፈልጉት? ራሳችን አንታገልም? አንሮጥም? ይኸው ስንቱን መንፈሳት ከላችን ላይ ያባረር ነው በመንቃት አነቁን እኮ። ከዚህ በላይ ምንድን ነው የምትፈልጉት? በቃ ከነቃን በኋላ ንቁ ብሎ ማንቃት ነው ያለብን እንጂ ወየው መንቃት አቃተኝ ማለት የለም። ሌሎች ያልነቁትን ማንቃት ነው ያለብን። የፈወሰን አምላክ ስሙ የተመሰገነ ይሁን። ከጾሙ በረከት ረድኤት ያካፍለን። እባካችሁን በሱባኤ መካከል አትቁጠሩ ስግደት። ሱባኤ ስትገቡ ስግደት አትቁጠሩ። ካህን ሲሰጥ ብቻ ነው ስግደት የሚቆጠረው፣ 1 2 የሚባለው። ምክንያቱም ቁጥር ስትቆጥሩ አይምሯችሁ ያለው ምን ላይ ነው? ቁጥሩ ላይ ብቻ ነው፣ ስሙ ላይ አይደለም። ቅዱስ ኤልሻዳይ ማረኝ፣ ቅዱስ ኤልሻዳይ ማረኝ፣ ቅዱስ ኤልሻዳይ ማረኝ። ቁጥር የሌለው ዝም ብላችሁ ቅዱስ አዶናይ ጠብቀኝ፣ ቅዱስ አዶናይ ጠብቀኝ፣ ቁጥር የሌለው ማለት ነው። ጸባዖት ኢየሱስ ክርስቶስ ከፍ ከፍ አድርገኝ። እንግዲህ ጸባዖት ከፍታ አይደለም። ጸባዖት ኢየሱስ ክርስቶስ ከፍ ከፍ አድርገኝ፣ ኢየሱስ ሆይ አድነኝ ትላላችሁ። ኢየሱስ ማለት መድኃኒት ማለት ነው። አድነኝ ኢየሱስ ሆይ፣ ክርስቶስ ሆይ፣ ክርስቶስ ማለት ንጉስ ማለት ነው። ክርስቶስ ሆይ ፍረድልኝ፣ ንጉስ ፈራጅ ነው። ስለዚህ ክርስቶስ ሆይ ፍረድልኝ ብለን ቁጥር የሌለው ስግደት። እንደገና ደግሞ ያህዌ ይርኤ ተመልከተኝ፣ ይመለከታል ያያል ማለት ነው። ያህዌ ይርኤ ተመልከተኝ ዘፍጥረት ላይ ያለው ስም ነው ይሄ። ኤልሻዳይ ሆይ እባክህን ታገሰኝ ይላል። ኤልሻዳይ ማለት ታጋሽ ቻይ ማለት ነው። አዶናይ ማለት ደግሞ ዝም የሚል አምላክ በፍቅር የሚያይ ማለት ነው። ብዙ ትርጉም አለው ራሱ። ከዛ ደግሞ ወደ አማኑኤል ትላላችሁ። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። አማኑኤል ሆይ ከኔ ጋር አሁን ትላላችሁ ስትሰግዱ እናንተ። መድኃኔዓለም ሆይ አድነኝ፣ እግዚአብሔር ሆይ እባክህን ታደገኝ፣ ስላሴ ሆይ እንደገና ፍጠረኝ። እንደገና ፍጠረኝ ማለት ነው በአዲስ መልክ ሰውነት በቃ ይህንን ስጋችንን አይደለም አስተሳሰባችን ማይንድ ሴት የተዘበራረቀው ማንነታችንን አስተካክለኝ፣ ስራኝ እንደገና በቃ ብላችሁ ዝም ብላችሁ መስገድ ነው። የእመቤታችንን ስም መጥራት፣ ሁሉንም ስሞቿን፣ 5ቱንም ስሞቿን፣ ኧረ ብዙ ነው ስሞቿ የእሷ። የመላእክትን ስም መጥራት፣ የቅዱሳንን ስም መጥራት። ይሄ ሲያልገባችሁ አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ እያላችሁ መስገድ ነው። ቁጥር አያስፈልግም። ለምን? አይምሯችሁ ስሙ ላይ ነው ትኩረት ማለት። ኃይል የሚኖራችሁ ስሙ ላይ ስታተኩሩ ነው። ስሙ ኃይል አለው። ከሰማይ በታች እንድንበት ዘንድ የተሰጠን አንድ ስም አለ። እሱም ኢየሱስ የሚለው ስም ነው። የድንግል ማርያም ልጅ ስም የተመሰገነውን ይህን ኃይል ያለውን ስም ሰጥቶናል። መዳን አለብን በዚህ ስም። ግድ የላችሁም። ፕሮቴስታንቶች ወስደውብናል ይህን ስም። ተሐድሶች ነጥቀውናል ይህን ስም። ለምንድን ነው መዝሙሬ ላይ ኢየሱስ ጌታ ነው ብዬ የምናገረው? ኢየሱስ ክርስቶስ ምን ስለሆነ ነው? ጌታ ስለሆነ ነው። አይደለም እንዴ? አምላክ አይደለም? ፈራጅ አይደለም? የኃያላን ኃያል የጌቶች ጌታ የአማልክት አምላክ አይደለም እንዴ? ነው። ነጥቀውን እኮ ነው። እኛ በደንብ ስራ ያዝ ነው። አንዴ ባዕድ አምልኮ፣
አንድ የዛ ስንፋዘዝ ምን ስንል ነጠቁን ስማችንን። ለዚያውም ከሁሉም በላይ የሆነውን ክርስቶስን እንደኛ የሚጠራው የለም። ሌላው አንዱ አማላጅ ሲለው፣ አንዱ ፍጡር ሲለው፣ አንዱ ሚካኤል ነው ቅዱስ ሚካኤል ነው ሲለው፣ እንደው ከነብይ በታች ነብይ ነው ሲያደርገው ምን ሲለው መከራውን የክርስቶስን ስም መከራውን ሲያሳዩት እኛ ግን ምን እንለዋለን? አምላክ እንለዋለን፣ ፈጣሪ እንለዋለን። እንደኛ እኮ የሚጠራው የለም እኮ ክርስቶስን። ግን ነጠቁን ስላልተጠቀምንበት። ጌታ ሆይ አድነኝ ብለን መጥራት አለብን። እስቲ የተክልዬን ገድል ይሁት እስቲ ከኢየሱስ ክርስቶስ ስም በላይ የተጻፈ ሌላ ስም አለ? እስቲ የቅዱሳን ገድላት ነው ድርሳናት፣ በተለይ ማር ይስሐቅ፣ ፊልክስዩስ የመለኮሳት መጽሐፍቶችን ተመልከቱ እስቲ። የክርስቶስ ስም እኮ ነው የነገሰው። ቅዳሴ ላይ እስቲ ይሁት ኢየሱስ ክርስቶስ እኮ ነው ስሙ የነገሰው። ኧረ ከዚህ ስም በላይ ምን አለ? ድንግል ማርያም ብትጠራ በክርስቶስ በኩል ነው ማርያም የተባለችው። ክርስቶስ ከእሷ ስለተወለደ ነው። ክርስቶስም ደግሞ ክርስቶስ የተባለው ከማርያም ተወልዶ ነው። ስጋ የለበሰው ከእሷ ነው። እናትና ልጅ አይነጣጠሉ። መጽሐፈ መክብብ ምዕራፍ 11 ቁጥር 7 ላይ ቁጥር 7:11 ላይ ይቅርታ፣ ጥበብ ከርስት ጋር መልካም ነው ይላል። ጥበብ የተባለው ክርስቶስ ነው። ርስት የተባለችው ድንግል ማርያም ናት። በክርስቶስ ቀልድ የለም። አምላካችንን እንጠቀምበት። የሚያዋጣን ደግሞ እሱ ነው። ግድ የላችሁ እሱ ምንም ነገር ብናደርግ እኮ ዝም አይልም እኮ ይናገራል። በሰው በኃጥአን ላይ አድሮ እንኳን ይመሰክራል እኮ ይናገራል። ምንም በማያውቁት ላይ አድሮ መጥቶ ተው ይላል እኮ። አታዩም? በኮሮና በቫይረስ እንኳን መጥቶ ሲያስተምር ሰብሰብ ሲያደርገን። ስለዚህ ግድ የላችሁ እንስገድ፣ ዝም ብለን እንስገድ። ጸሎቱን ትንሽ ቀንስ እናድርገው። ጸሎቱን ተውት፣ ግድ የላችሁ። ጸሎቱን ተውት ስላችሁ ደግሞ ሌላ ነገር ማለት አይደለም። አሁን ያለንበት ዘመን ቴሌቪዥኑ፣ ምን በላው ምን ጠጣው ሁሉ ነገሩ በጣም አይምሮ የሚበርዝና የሚሰርቅ ነው። ጦርነቱ፣ ይሄ ጭቅጭቁ፣ ዘረኝነቱ ምኑ አይምሯችንን ድብልቅልቁን አውጥቶታል። ሰኔ ጎልጎታ ከጸለይን አይበቃም? አንድ ሰኔ ጎልጎታ እንጸልይ፣ ከዛ በኋላ እንስገድ። ስንሰግድ ደግሞ ቁጥር የሌለው ላበላብ እስከምንሆን እንስገድና እዛው ለጥ ሁላችንም ፍራሹን እስቲን ተወው፣ ትንሽ ለጊዜው ይቅር። ከዛ በኋላ ደግሞ እግዚአብሔር መልስ ይሰጣል። በህልምም ይሰጣል፣ በእውንም በራእይም በገሃድም በስልክ በማስደወልም በምንም መልስ ይሰጣል። እግዚአብሔር ጎዶሎ ነው ብለን ያሰብነውን በሙሉ ይሞላል። የእሱ ካላንደር ግን የእኛ ካላንደር አይደለም። የእኛ ካላንደር ደግሞ እሱ አይደለም። እሱ በፈለገው ቀን ያመጣዋል። የእኛ 1 ዓመት የእሱ 1 ቀን ሊሆን ይችላል። የእኛ ደግሞ 1 ቀን የእሱ ደግሞ 2 ዓመት ሊሆን ይችላል። እሱ በፈቀደው ቀን ሁሉ ነገር ያመጣዋል። እኛ ግን መጠየቅ ነው የሚጠበቅብን፣ መጠየቅ ብቻ። እግዚአብሔር ሆይ እባክህን ይህን አድርግ። ሌላ ነገር ምንም ነገር አያስፈልግም። ወደ ቤታችን እንግባ፣ ግድ የላችሁም። ቤታችን ውስጥ ያለው መጀመሪያ እናስወግድ። ወደ ቤታችን ሲባል አንድ ልቦና ነው። ልብ ውስጥ ያለውን ይህንን ሾላ ተነቀል ብትሉት ይነቀላል አለ እኮ ክርስቶስ። እምነት ቢኖራችሁ ይህንን ዛፍ ይህንን ሾላ ተነቀል በሉት አለ። ሾላ ዛፍ የተባለው በአዳም ልኮ ነው። የቅቤ የሚቀባባት የቴው ምኑ ስንት እሱ ደግሞ ያለው የት ነው? ሰፈራችን ውስጥ አይደለም ወይ እዛ ጋር አይደለም፣ እዚህ ውስጥ በልብ ውስጥ በልባችን ውስጥ ያለው የባዕድ አምልኮ ዛፍ ተነቀል ብለን ስንለው ይነቀላል። ማን ነው ተነቀል የሚባለው? ዲያብሎስ፣ ዛሩ፣ ቃልቻው፣ አቴቴው ተነቀል። የደብተራው መተት ተነቀል ስትሉት ይነቀላል። ይህን ተራራ ከዚህ ተነስተ ሂድ ብትሉት ደግሞ ይሄዳል አለ። አንዱ ሐዋርያ ተራራ ይለዋል፣ አንዱ ሐዋርያ ደግሞ ሾላ ይለዋል። ተራራ የተባለው ኃጢአት ነው። ዛፉን ተነቀል ብትሉት የተባለው ደግሞ ባዕድ አምልኮ ነው። በሁለቱ መንገድ ያስኬዳል። ተቃወሙት ዲያብሎስን፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ሁላችንም በያለንበት እምነት ጋር ለሚሳደቡትም፣ ለሰማያት ቲቪም፣ ለማህበረ ቅዱሳንም፣ ሌሎችም ለሁሉም እስቲ ዝም ብለን ልቦናቸውን ክፈትላቸው፣ ያላወቁትን እየወቁ ብለን እንስገድ፣ እንጸልይላቸው። እስቲ ግድ የላችሁም ይወቁት። አሁን እኔ በየትኛውም ቦታ የማትገምቷቸው ሰዎች እኔ ጋር ደውለው የማትገምቷቸው ሰዎች ደውለው ወንድሜ በርታ እንዳታቆም ይሉኛል። ከሚቃወሙት መካከል ግማሾቹ ማለት ነው። እስቲ እንስገድ፣ እንጸልይ፣ ግድ የላችሁም እንበርታ። ከዛ በኋላ እግዚአብሔር ይገልጠዋል እኮ። ምን ችግር አለ? ይሁዳን ያቆረበ አምላክ እኮ ነው። አይሰስትም እኮ እሱ ኃጢአት እንደሚሰራ እንደሚክደው እያወቀ ይሁዳን ያቆረበ አምላክ ነው። አንተ ኃጢአተኛን ዞር በል አላጎርስህም አይልም። ዝም ብሎ ስንፈቅድ ስጠን ስንል ይሰጠናል። ግን ውጤቱ እኛ ውስጥ ይታያል።
እሱ ሁልጊዜ ለጋስ ነው። በራሱ ስጋና ደሙን ለህይወት እምነት የሚጠቅመውን ስጋና ደሙን እንኳን ለሚሸጠው ለሚለውጠው በ30 ብር ለሸጠው ለይሁዳ እንኳን ያጎረሰ አምላክ ነው። እሱ ቸር ነው። ሰላም ሁኑ። እግዚአብሔር ከእናንተ ጋር ይሁን። መጥፋቴ ነው ጌታ አንተ አድነኝ እልሃለሁ።